ማልጣቷ ነው አልሰማሁም ከስር ድረስ We're gonna ወይ ጥሩ ተናገር ወይም ዝም በል ይሄ ምን እንደሆነ ታውቃላችሁ? የቪዲዮቱ የዚህ ልጅ ምንድነው ብሎ መጠየቅ ማለት ማልጣቷ ነው እንዴት አድርጌ ላስገባብህ ሁሌ አይገባህም ሁሌ አልገባኝም የምትለው ወይ ለምን ብታረገው አይደለም ምን ያላወኩም አልገባኝም ነበር እንጂ እኮ ጠየቁ ከዛ በኋላ ማልጣቷን ሳይ ነው የገባኝ ይሄ ደግሞ ማልጣቷ አይደለም አንተ ምን ይመስላል ይተን ምን አቀላለው አትናገርም እንዴ በቃ አንተ በጣም ብዙ ማራም አንተ በጣም ንጹህ ሰው መብራህነ በጣም ብዙ ነው የሚቀርብ ጭንቅላቴ እንትን ነች ፈጣን ነችና አልሰማም ጩጬ ነኝ ግን ዩኒቨርሲቲ ስገባ 16 ዓመቴ ምናምን ትምህርት ራሱ በጊዜ ነው የጀመርኩት በጣም ጥሩ ይኸውልህ ዘይዶ አሁንም በጊዜ ጀምር መንገድ እንዳይመሽብህ እየሄድክ የምር 16 ዓመቴ ምናምን ይላል ጭንቅላቴ ፈጣን ናት ምናምን እየዘለልኩ ጭንቅላት ፈጣን ከሆነ እዚህ ምን ታደርጋለህ ለምንድን ነው የሰው አናት የምትቀጠቅጠው ታዲያ ለምን የሆነ ናሳ ላይ ምናምን ነገር ገብተህ ዓለማችንን አታሳየን በነገራችን ላይ እኔም ገብቻለሁ በ7 ዓመቴ ማዘር ይዛኝ እጄን ለሆነ ጉዳይ እየዘለልኩ ነው የገባሁት ደስ ብሎኝ ይነገራል ታን የሚነገር ሰው ከመቀጠቀጣላለ ትልቅ ስለሆነ እኮ ነው የሰዎችን ጭንቅላት የሚያፈርሰው ካልገባሽ ልክ እንደኔ ያለ ዘፋኝ ስለ ጭንቄ ስናወራ አንዳንድ ሰዎች ኦሽ ጭንቄ እኮ ትንሽ እኮ ነው ግን ያው እና ለማለት ያክል ነው እሺ ቃላት መጠቀም አይቻልም አንብባችሁ በምልክት ማስረዳት በምልክት እንግዲህ ምልክት ላይ ጎበዝ ትመስለኛለህ አረባ አሪጎ አጥይቁ ይሰነዝርበት ደስ ይላል አረቶ ነፍሱን ይማር ወነብተ ማረ ልጃችሁን ለልጃችን እንድትሰጡን ዝምድና ለመጠየቅ ነው የመጣ ነው ለትዳር ነው እና ለምክር ቤት አባልነት ልናጫት አይደለም የመጣ ነው ሾኮኔ ለመሆኑ ልጅቷን የሚያስተዳድርበት በቂ ሀብት ንብረት አለው አለው ያው ቤተሰቦቹ ዝም ብሎ አንዳንድ ነገር አልባሌ ቦታ ከመጥተው ብለው 100 ሚሊዮን ብር ወርሰውታል እንዲህ ነው የደነገጥነው እኛ እንዲህ ነው አረ ለፌንቱ በኋላ ይደርሱበታል ጋሼ ምንድነው ልጅ እኮ ቆሞ እየጠበቀን ነው ይሄ 100 ሚሊዮን ኮርኩሙት ይነሳል ቋ አርጉት ቋ ይሄ ለሰርግ ስንመጣ ትራጀዲ አንተ ይናገራል አክቲቭ ማለት ነው እሱ ናቹራል ነው ላይክ በዚህ ሁሉንም ነገር አፍካሪ ጅል ተደባዳቢ ሌባ ሁሉንም ሆኖ መስራት የሚችል ሰው ነው በጣም እኔ ስክሪፕትድ አይመስልም የተጻፉ ነገሮች አይመስልም ያው ከልቡም ያወራል እንደዚህ ማረም በጣም ናቹራል ፍሎ ያላቸው ነገሮች ናቸው እኔ በጣም ነው የሚመቸኝ ማለት ኩርኩምት ይነሳል ቋ አለ አሁን ዝጋብኝ እንዴ ሾሽ ነው ወይኔ አንተ ያት ልሙጥ ብላ እኮ ነው የገባችው አንተ ማርያም አላት ወይስ ብረቱ ሰፊ ነው
ብረቱ ግን ተለጥጧል። ግን አንተ ተለጥጧል። አይ እውነቱን ነው። በዚህ እኮ እንደዚህ የሚጠባው ራሱ እኮ ውሻራ እንዳይሾልክ ራሱ ወይ ጥሩ ተናገር ወይም ዝም በል። ምን ውሻሽ ይልጋል እንዴ? እንትን ስትሬች ያደርጋል። ግን አዎ ከላይ ከፍቷል። አየኸው? ከላይ አንተ በጣም ነው የምታየው። ከላይ እውነቱን ነው ከሰፍቷል። ማርያም ብቻ ዋናው ሐሳቡ ተቀረቀረ ባዶ አይ ይሁን ይጣው እንደ ዚግዛግ ነው ግን ይሁን ዋናው የበረቱ ልብ ማን ነው ተሳክቶለታል። ይሁን ብቻ እዚህ ያቋማ አሪፍ እርቤ አሁን ወደ 24 እየተጠጋው ነው። ወደ 24 እየተጠጋው ነው። በቃ እኔ መገናኛ ነኝ። ስደርስ በቃ ደውልና እንገናኛለን። አንተ ወደ 24 ነው የምትጠጋው። በቃ እኔ መገናኛ ነኝ። ደውል ስደርስ። ደግሞ እኮ 24 ነኝ አይደለም ያለው፣ ወደ 24 እየተጠጋው ነው ያለው። ገና ይጠጋል። ለዛ ነው ዳር ስደርስ ደውል ብላውን ያለው። አዎ አንተ ደግሞ ይጠጋው ነው። እኔ ገና ቆይቶ ነው የሚገባኝ። አንተ ሰው ይገና እንዴ 4 አመት አንተ እኮ 23 አመቴ ነው። እኔ እኮ 23 አመቴ ነው። ቀጥለው ታናሽ ነው። ምንድን ነው የሚበለው? የሆነ ነገር ግን ልንገር፣ አሁን በጣም እስማማ ነበር እስከ ቅርብ ጊዜ ያልተማረ ሰው ችግር የለውም በሚለው ማለት ሪል ላይፍ ኤክስፒሪየንስ ጥሩ ነው በሚለው ማለት ነው። ከዛ ያልተማረ ሰው ተዋወቅኩ። አስተምራቸዋለሁ ኖ አም ሴይንግ ትምህርት ቤት የቀለም ትምህርት ቤት አስኳላ ያልሄደ ሰው ተዋወቅኩ። ከዛ የዛኔ መማር ልክ እንደሆነ ገባኝ። እስከዛሬ ድረስ ምን አይነት ጸባይ አሳይቶሽ? አይ ነው ከይ ማለት እስከዛሬ ድረስ ያልተማረ ሰው ገጥሞሽ አይደል? እንደዚህ አይነት ያልተማረ ሰው ገጥሞኛል። ምን ማለት ነው? ሰው የማተም ነው ስለጎደለው አይደለም የረገጠችው ነው። በቃ አለቀ። ገባሽ? ማን ነው እንደ ውሃ ብትቀጂበትም ራሱ አይገባውም። ማን ነው በዚህ ደረጃ አንተ ካለሽ? አይ ኢማጂን ላይሆን ይችላል ግን ካቀረቧቸው እንግዳዎች ውስጥ ምናምን ቢሆን ወጭ ጉድ ላይ ከቀረቡት እንግዳዎች ውስጥ ምናምን እየተራገጠች ማለት ነው። አይ ትምህርት ቤት ውስጥ እኮ ነው ያለችው እኮ ትምህርት ቤት መማር አለባቸው እኮ ነው የምትለው። እነሱ እኮ ግዴታ መማር አለባቸው አይደል? አስተማሪ መስለኝ ገጠመኝ ያለችው ኖ አይደለም። መማር አለባቸው ብዬ ወሰንኩት ያኔ ነው። በጣም ያልተማረ ሰው በቃ አስኳላ መሄድ አለባቸው ብዬ ወሰንኩት ምናምን ያለ ይሄ ልጅ እንደሆነ እስቲ ማርያም ይሄ ምርጥ ፖድካስት ነው። ግን እንደዚህ ልትልበት የምችለው አንድ ፖድካስት አውቃለሁ። አላየሁ የጃኒ ፖድካስት አላየሁ። ጃኒ ላይቭ ላይ እንትን የምትለው በእውነት ፋት ባክ ቀጥለው ከምሬን እኮ አልገባው አይገባም። ቀርባን ነበር ምንም የምትቀበጠረ ቀርባ ነበረ። ግን ይሄ አሁን ያለችው አስኳላ እሷን ለማለት ግዴታ ነው ብዬ ወሰንኩበት። በቃ እሷን ለመናገር ያለችው በቅርቡ በቃ እሷ ነው ባክ ጃኒ ምትገሙ እንዴ አልገባ አስኳላ ያልተማሩ ማን ነው? እግዚአብሔር እኛ ጀማ ምናውቀው ሰው አይ በቅርቡ ነው ያለችው። ሸርላክ ሆምስ ምናምን እናራምበት ነው ማን ነው ግን እንደ ፓስት አንድ ወር ምናምን ማን አዲስ ሰው ተዋወቃለች። አዲስ ሰው ተዋወቀች። ሰው ውስጥ ያልተማረ ማን ነው? የት እናውቃለን? ጓደኞቿ አሉ። እኛ እኮ እዚህ ነው የምንገናኘው። እዚህ እኮ እናገኛለን። ምግብሽን በልቶብሽ እንደ እኔ የሆነ ነገር ግን ልንገርህ አለኛ እኔ ልጅ ባይዘው በጣም ቶሎ የሚናደዱ በስማ ብቻ በጣም የአርሰናል እንትን እንደተባለው ልጅ ማለት ነው። በጣም ቀጭን ከሆነ የተነሳ መርፌ ታዞለት ታውቃለህ። ዶክተሩ ሱሪ ነው አለቀለት ብሎ ሎሚ ወቅቱ ምታጠዋል። አልሰማሁም በስርዓት ድረስ ማረም ነገሮቹ አስመጥቶ ሲሰሩ አሁን ቪዲዮ አራት አልገባውም። ኖ ወይኔ በስመ አብ ልጁ ቀጭን ነው። እንትን እንደተባለው ልጅ ማለት ነው። በጣም ቀጭን ከሆነ የተነሳ መርፌ ታዞለት
ታውቀዋለህ? ዶክተሩ ሱሪ ነው አለቀላ ብሎ ሎሚ ወቅቶ ምታጠዋል። አይ መጀመሪያ ያልሰማሁት ሎሚ ያለውን ነው። የሆነ ነገር ውስጥ እንትን ብሎ ያስመጣው የሚለውን ሰምቼ ሎሚ ያለውን ያልሰማሁት። አስረዳን መንገድ ላይ ያለውን ቲክቶከሮች ካልተመላለስ ካይገባም እንሳቅበት አይበላውና ልጆችሽ ኦክሲጅን ሲያጨሱ ብታገኛቸው ምን ትያለሽ? በጣም ከባድ ነው። በተቻለ መጠን መክራቸዋለሁ፣ እንዲመለሱ አረጋቸዋለሁ። ያው ከአቅምሽ በላይ በሚሆን በጣም ወደ ጸበል ይዘሽ መሄድ ነው። ከእንደዚህ ከአጉል ስልስ ማለት ነው። በጣም ከባድ ነው። በቃ እነሱ ሲነገረን ከሲጋራ ጋር በቃ ማጨስ ስላለች እኮ ነው ታውቃለህ እንጂ ምን ይሁን አለ። በቃ ማጨስ ስላለች እኮ ምንድነው ብሎ መጠየቅ ይችላል። ኦክሲጅን ማጨስ በቃ ሰው ኢንተርቪው ላይ ነው። በቃ አይደለም እዛ ሰዓት እነሱ እንትን የሚላቸው ማጨስ የሚለውን ቃል ማጨስ ሲባል ሲጋራ ምን ይባል እጣን ራሱ ነው አንዴ ኦክሲጅን ምንድነው? ሲጋራ ሻቃ እንትን ነው የሲጋራ አይነት መስሏቸው አረዲያ ብራንድ መስሏቸው ሚኒስ ዋስለኝ ነው የሸርሙጣ ልጅ ኤራ አይደለም። ለምን እዛ ቋራ በደላቸውም እናተደብ በጣም ጠሮበታል በእውነት አንተ ተሙስ ዋስለኝ ነው። ረኛ ሰፈርና ባክ ሞልቷል። እንዴት አወቃል? አቶ እኛ ጋር ብቻ ሴት ብቻ ነው ያለው። ሴት ብቻ ነው ቶ ይጣው አሁን አናወራም። አይ ልጅ ዛሬ በጤና ማለት ቸኮሌት ሆነማ እንደ ውስጥ በጣም የትላንቱ ቸኮሌት ሴት ይሻላል። ወይ ሀገር ምድሩ ሰላም ነው ብለህ ሰይጣን ሲያሳስተ ሀገር ምድሩ ሰላም ነው ብለህ ስታይ ሌባ ጋሺ አጂ ምን ነው ግራ ቀኝ አይቶ መውጣታቸው የኤችአይቪ እኮ መድኃኒት ተገኘ ምናምን ብለን እያወራን የሆነ ጓደኛዬ ቢልጦር እፎይ ተገላገልን። አሁን ያለ ሀሳብ ሁሉም ሰው ጤነኛ ሆኖ መኖር ይችላል። የበሰበሰች ጤነኛ ይሆናል እኮ ነው ያለችው። በጣም ጤነኝነት አሁን እንዴት ተናደድኩ? ብዙ አስናቅ ውሻው ነው ያሉትንም ሴቶችን ቆጥራል። የት ነው አስተያየቱን ያቆምንበት ቦታ ራሱ ማለት የት ነው? እንሂድ እንዴ? ሽቦ አስተያየቱን ተኛ ይደዋክተኛ አታጣመው። ወይኔ መድኃኒዓለም ይበጀው እዚህ ጋር ብትላለህ ሎሚዬ ነይ ሎሚዬ ነይ ሎሚዬ አይሆንም ሎሚ ይሴ ጎረምሳ ከየት የመጣ ገጀራ ነው ደግሞ? ደስ ይላል ያሰብኩት ተሳክቶ አንገቱ ላይ አለ እንዴ? እሱ ሳናውቀው እንዴ? ምን ሆኖ ነው?
አሎ እሱ እንደሷ ድምፅ ያወጣ አስገራሚ ዝንጀራ የሁለት ወር ኪራይ ልዝጋ እንዴት በቃ ምንድን ነው አማራጭ? አይ የሁለት ወር ኪራይ ልዝጋልሽ ወይ ሰው የለሽም ወይ ወይንስ አማራጩ ምንድን ነው የምትፈልጊው? ነው ልጅ ተመጣጣኝ ያው ይሄን የሽማጠጠ ነው ምን ሲል ነው ለቅዳሜ መምጣት ስለምችል ነው። ቁጭ ወራል በቃ እመጣለሁ። ምን ልሆንልሽ ወይስ ምን ትሆኝልኝ? በቃ በቃ ሞኝ ያለበት አንተ ይችላል። ስልኩን ቅድም መስጠት እንጃ ልክ መኝታ ላይ ያለሽ መስሎኝ በቃ ሌሊቱ ሰዋኝ ነው የማድረው። በቃ አልጋ ላይ ሰዋኝ ነው የማድረው። ያለሽ መስሎኝ ማለት ነው። ምን እያደረገ ነው የሚያየው? ሰዋኝ ኧረ ጋሼ ይመቻቸው። ኧረ ገና ጋሼ ወጣት ነው አንተ። ኧረ ሻኙ ነው የሚያድሩት። በቃ ያኙ ነው ደግሞ ይቁንጥነታሉ አርፈው ግን ስልኩን ራሱ ተናገሩት ሰምተሃል? ስልኩን ራሱ ጆን ልትፈልልሽ ወይ የወረት ወር የቤት ስልካቸውን ራሱ ማለት ነው አይገጥሙትም። ያቸው እንደዚህ እና አየር ላይ ነው ንፋስ እየገባ ምናምን አስበሻ ኖኪያ አይሆንም ያለው ልጅ። አዎ አንድ ጊዜ ማታገናኝሽ ይሆን እንዴት እንደሆነ መድኃኒዓለም ነው የሚያውቀው። በቃ ይብስባስ ነው ጋሽ ያልተቻሉ በእውነት ትደውያለሽ። እሺ ነው ደኔ ቆንጆ ያው እንግዲህ ምን እያደረገ ነው? እናጠግማለና አዎ ሌላ ሰው ደግሞ በኔ ተመሳስሎ በር ቢያንኳኳ እንዳከብች በኔ ተመሳስሎ በር ቢያንኳኳ እንዳከብች ስልኩን ያለኝ እሺ በቃ ይሎድን አዎ በቃ ስማ ወይ በቃ ከተማ ስመጣ እደውልልሻለሁ። የምንሰራውን ስራ እኛ ነን የምናውቀው። ባለው በቃ ያለሽን ፍላጎት በቃ ባለው ብናት እንደዚያ ነው። ያው ስመጣ እንኳኳለሁ። ምንም ችግር የለም። ኧረ እንደው አካለለው እኮ እርሻ ቦታው ነው እኮ ማርያም ይመቻቸው። ሰው ግን ሁሉም ጋር ማርያም እንትን አወራሩ ይለያያል እንጂ ክፍለ ሀገርም ገጠርም ከተማ አንድ ነው እና ዝም ብለው ይራባሉ እንዴ? ኧረ ዝንጀሮ ይረበላል ዋኛው አልጋ ላይ እያለ ለነገሩ አሁን ትዳር ምናምን በቤተሰብ ምናምን ወይኔ ቦርጯ ምንድን ነው አንተ ይሁን ሌላ ጡት እየወጣች ነው። ባለፈው ፍራይዴዎች ጋር መጠጥ አልጠጣ ምን አየለች ስታብዳ ነበር እንዴ? መች ጠጣች? ምን እያደረገች ነውና መጠጥ ቤት ውስጥ ይጠጣች? ምን አገባ? እነሱ ናቸው የሚደፉት። በጣም ነው እንዴ የማጠጣው? ይሁን እስቲ መቼ ነው ግን የሚያል እንግዲህ ለዛ ያዝናቸው ቪዲዮዎች እንደዚህ ነበር። አንተ በቃ ለቀጣይ ምርጥ ቪዲዮዎች ቡም ሰብስክራይብ ማድረግ እንዳይረሳ። look at it yeah buddy